እስኪነጋ የምጠብቅበት ትዕግስት የለኝም። አንተ ልጅ ተረጋጋ እንጂ። ኢዙ ተረጋጋ። እኛም እኮ በጣም ደንግጠናል። እየበላችሁ ምን ጨምር? እንዴ ብርንጅ አልጣፈጣችሁም እንዴ? በጣም ደስ የሚልና ጣፋጭ እራት ነው በእውነቱ። የኔ ሚስት ባለሙያነቷን አይከር። ተው እንደዚህ ያላችሁኝ እኔ አልቻልም። ደግሞ ባለሙያነቴ እንደጠፋ እንዴትም ብትሰሩ አንቺ ምግብ ወደር የለው። ኦ ዛሬ ደግሞ ባልና ሚስት አልተቻላችሁም። እኛን ጠርታችሁ ትንሽ መደናነቅ አይከብድም? በዚህ አጋጣሚ እንኳን ያርንቃት እንጂ እውነት ነው። አመሰግናለሁ ጓደኛዬ። እኔማ ሰው ባለበት ማድነቅ እንደ ሀሜት ይቆጠራል ብዬ። ከመች ጀምሮ ነው ደግሞ እንደዚህ ባለቅኔ ሆንሽው? ጊዜው እንኳን ባለቅኔ ብዙ ነገር አያደርግም። የኔ ፍቅር ለምን ለዚህ ጣፋጭ ነገር አንጠጣ? ሁሌም በዚህ ሀሳብ ተስማሚ ነኝ እኔ። መጣው አቤት ፒዛ ትእዛዝ ነበረሽ? የኔ ፍቅር ፒዛ አዘሃል እንዴ? አላዘዝኩም የኔ ፍቅር። አይ ይቅርታ ተሳስተሃል። እኛ አላዘዝንም። ይሄ 6 ቁጥር አይደል እንዴ? ብዙ ትእዛዝ ስላለብኝ ብትቀበይኝ። ቴንክ ዩ። ሄሎ አለቃ፣ ፒዛውን አድርሼላችኋለሁ። እዚሁ ነኝ አለቃ፣ ከላይኛው ፍሎር። ራይት ቲንግ ኢን ዘ ራይት ታይም። ለምን ነው ወዳጄ እንደኔ ፒዛ አድናቂ ሆንክ እንዴ? እንደውም ለምን በጨዋታ እናደርገው? ይቻላል። ደስቶ ፊንገር እና ታዲያ ምንድን ነው ቅጣቱ የሚሆነው? የደረሰው ሰው ወይ ለራሱ ይጎርሳል ወይ ለፈለገው ሰው ያጎርሳል። ናይስ ጌም። ሳይቀዘቅዝ እንጀምራ። ጣፋጩን ፒዛ አድርሼላችኋለሁ አለቃ። ጥሩ ስራ ነው። ከዚያ አካባቢ እንዳጠፋው። ታዛዥ ነኝ አለቃ። እንዴ ባዶ ሆድህንማ አትወጣም። ኦሊ ደስቶ ፊንገር ካውተር። እኔ ቺከን ፒዛ ላይ ብዙም አይደለሁም። የኔ ፍቅር ይጎርስልኛል። ሂጃቺ የራስሽን ኃላፊነት ራስሽ ተውጪ እንጂ። እንደዚህ ነው ኃላፊነትን መወጣት። አየሻ፣ ልክ እንደነሱ ኃላፊነትሽን ራስሽ መወጣት አለብሽ። እኔ የምጎርሰው እንጂ የማጎርሰው ነገር የለም። እኔ ጋር እንብላ ራሱ የቆየ ባህል ነው። የቀረው 2 ስላይስ ነው። የቀራችሁት ደግሞ አንተና ዳንኤል ናችሁ። እንግባ። ሚስቴ ደረሳት።
ለስተት ጊዜ አይኖረንም። ፒዛው ላይ ደግሞ መድኃኒቱን ማድረግሽ እንዳትረሽ። ከዛ ላይ ይዛና ደግሞ እንዲያጣጥም አንዱን ስላይስ ታቀብየዋለሽ። አታስብ፣ ምንም አይነት ስህተት አይፈጠርም። የኔ ፍቅር ሁል ጊዜ እነግርሻለሁ፣ አንቺ ግን ሁሌ ተረሻዋለሽ። እኔ እኮ ጉርሻ አልወድም። እሺ ማሂ ምን ነው ቆየች? ምናልባት ሜካፓን ለማስተካከል ገብት ይሆናል። እንዴ ማሂ ወይ ካልሆነ ሆስፒታል መሰረት እንደ ትንሽ እንያትና እንወስዳታለን። ቆይ ከዚህ በፊት እንደዚህ አድርጓት ያውቃል እንዴ? ማሂ ደህና ነሽ? ችግር የለውም፣ አሁን ይተኛል። እንዴ ማሂ ማሂ ምን የሁላቸውንም ስልኮች ፓስወርድ ስላገኙ በቀላሉ ስልካቸውን ሰብሬ መግባት እችላለሁ። የሁሉንም ስልክ ዝጋው። የአንዳቸው ስልክ ለማንም ፈጥሪ እንደደረሰ አድርገህ ዝጋው። እሺ አለቃ፣ ታዛዥ ነኝ። ኔትወርክ እየሰራልኝ አይደለም። ምንድን ነው? የኔም ስልክ ኔትወርክ የለውም። የቤቱን ቁልፍ ልትሰጠኝ ትችላለህ? ቁልፍ ማስቀመጫው ላይ አለል። የለም እኮ የኔ ፍቅር ቁልፍ አይተሻል እንዴ? አረ ላይ ያው ቁልፍ ማስቀመጫው ላይ የለም። አንተ ደግሞ ተረጋጋ እንጂ። ምን በቃ አሟቸው እኮ ነው። አሟቸው ነው? ሁለት ሰው በተመሳሳይ ሰዓት ተመሳሳይ አይነት ህመም። ይሄ አጋጣሚ አይመስለኝም። የሁላችንም ስልክ አይሰራም። የቤት ቁልፍ የለም። ቆይ የእናንተ ቤት አይደለ እንዴ? ቁልፉን ስጡኝና ልውጣ። ምንም ሰላም እየተሰማኝ አይደለም። ይዙ ተረጋጋ። ቁልፉን ፈልገን እንወስዳቸዋለን። ሳካል በላው ከዚህ በላይ የሚቆይ አይመስለኝም። ታዲያ ይታዘዛ። ምን እንብላ? ብቻ ምንም ይሁን ባዶ ሪንግን መሆን አልፈልግም። በቃ ፒዛ ይሆናል እንዴ? እኔ ፒዛ አልወድም። ሲጀመር ብዙ መስሎ ላይ አይታይም እኮ።
አዎ ዘነጋሁት። ተጫወት እንጂ። እና አሁን ምን ተሻለ? እስኪ ነገ አይተን እርዳታ እንጠራለን። እስኪ ነጋ የምጠብቅበት ትዕግስት የለኝም። አንተ ልጅ ተረጋጋ እንጂ። ኢዙ ተረጋጋ። እኛም እኮ በጣም ደንግጠናል። ኢዙ እስኪ ያሰው ኋላ አምጣለት እንዴ! የምን ካሜራ ነው? የምን ካሜራ? ቆይ ምን እየተፈጠረ ነው ያለው? እኔን እየጠየቅሽኝ ነው? ቆይ ሲጀምር የትኛው ስላይስልን ያረግሽበት መርዙ? እዚህኛው መጨረሻ ላይ የቀረው ስላይስ ላይ ነው ያልኩት። ኢዛና የሆነ ጨዋታ እየተጫወተ ነው። ሁሉም እቅዴ ነበር። እንደ ሊቨርማን ጨዋታው ሁሉም ነገር ማራቅ ነው የሚመስላችሁ አይደል? የኔ ፍቅር እውነት አንተ ነህ? አንተ ነህ የገደልካቸው? አዎ የኔ ፍቅር እኔ ነኝ የገደልኳቸው። በምንድን ነው የገደልካቸው? ጎበዝ። ሳትደውይ መምጣት ጀመርሽ? ናፍቆትክ ነው። ናፍቆቱ እኔን ሳይሰማኝ ቀርቶ ይመስልሻል? ይገባኛል። እንዴት እየሆነልህ ነው? ላሰብነው ነገር ቅድሚያ መስጠት አለብን። ተዘጋጅ። ለሰዓታት እንደሞትኩ ማስመሰል ቀላል አልነበረም። ይህስ ምንድን ነው? ልታስረዳኝ ትችላለህ? እናንተ ለእኔ በደገሳችሁት እኔ እንግዳ ሳልሆን እንግዳ የነበራችሁ ደቂቃዎች አሉ። ምን ተገኝቶ ነው? በፊት ላይ የማየው ነገር ተሳክቶ ላይ ነው መሰለኝ። አንተም ከጎኔ ስላለ ደስተኛ ነኝ። እኔም ከጎኔ ስላለ ደስተኛ ነኝ። ድርጅቱ ላይ ከኔ ቀጥሎ ትልቁ ድርሻ ያለ አንተ ነህ። ስለዚህ እኔ በሌለውበት ሁሉ እኔም መወከል ትችላለህ። እንደራስ ስላመንከኝ በእውነት በጣም አመሰግናለሁ። እኔ ዛሬ አይደለም ማውቅ ብቻ የድርጅቱን የተቀረውን ሼር የሚገዙትን ሰዎች አላመንኳቸውም። ከአራቱ ማለኝ ጥርጣሬ አደረብ ሽንቱ የሚሸናውን ይመስለኛል። እንደውም የማየው የሥራ ባልደረቤ ግንኙነቱ ባልታወቀ ሁኔታ ሞቶ ተገኘ። ጓደኛችን ብቻ አልነበረም፣ ቤተሰባችንን ጭምር ነበር። እግዚአብሔር ነፍሱን ይማር። ለብዙ ጊዜያቶች እሱን ገደል ውስጥ አፈላልግ ነበር። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። ነገር ግን አጠገብ የነበሩት እሱ የፈራቸው የነበሩት እነዚህ የሥራ ባልደረቦቼ እንደሆኑ አላውቅም ነበር። ለጓደኛ ሞት ጽናቱን ይስጥህ። ላሰብነው ነገር ምላሽ መስጠት ይኖርብናል። በሚገባ
ከማን ጋር እየተጋጩ እንደሆነ አልገባቸው። ለእኛ ያዘጋጁትን መርዝ ለራሳቸው እናቀርብላቸዋለን። ባልከኝ መንገድ ሁሉም ይሆናል። ሀዘኑን እንደግስላቸዋለን። አሪፍ። በተለመደው ስልክ ታገኘኛለህ። እግዚአብሔር ያጽናት። አሜን። እኛውን አንተ ሊያደርግ አስበዋል። ይሄ ሚስት ያሰብነው ነገር በጥሩ ሁኔታ እየሄደ ነው። አዎ እንደሱ ነው የኔ ባል። ያው እንደምታውቁት እኔ ሽንፍና ነገር መያዝ አልችልም። ምን ቆየባችሁ እንዴ? ስልክ ይጠራ እንዴ? የዛን ሰዓት ስልኩን እኛን ድምፅ ለመቅዳት እንዳስቀምጠው የገባን ከረፈደ ነበር። አንድ አፍታ ሽንት መጣሁ። ያ ጨዋታቸው ግን አልሰራላችሁ። ቤት ውስጥ የነበሩትን ማንኛውንም መረጃ አጥፉ። አሻራ፣ የእግር ኮቴ፣ የካሜራ ቅጂዎች፣ ሁሉም ነገር ነፃ ይሁን። እዚህ ነገር ውስጥ እኔ እንደሌለውበት አድርገህ ስራው። አንዳንድ ሰዎች ለሰው በማስወጥ ጉድጓድ ራሳቸው ይከበራል። ጉርሻ ለመውደድ ያተርፉኛል።